ሁል ጊዜ ከጧቱ 12 ሰዓት እነሳና እማረራለሁ። እናቴ ደግሞ በዚህ ሰዓት እኔን ማየቱ በራሱ ያስቃታል። ያሳቃት ጉዳይ ቢያበሳጨኝም ሳቋ ስለሚያስቀኝ እየሳኩ እናደዳለሁ። እናቴ ስትስቅ ማንም አለመሳቅ አይችልም። አይኖቿ ይጨፈኑና እንባዋ ጠብ እስኪል ረዥምና በየመሃሉ እፎይ ወይም ውይ የሚሉ እረፍቶችን የተካተቱበት ሳቅ። አባቴ ኮስታራ ነው። እናቴ ፊት ሲሆን ምን ጊዜም ላለመሳቅ ይታገላል። በሳቅና በመኮሳተር መሃል ላይ የቆመ ፊት ያለው አባት ደግሞ ያስቃል። ውይ ስቃይ ብታርፈው ምን አለ እንዳልዬ፣ እንዲህ ግራ የገባው አንበሳ ከምትመስል ወይ ፊት እኮ ሲያስቅ። በቃ እናቴ አታቆምም። አንዳንዴ ብቻዋን ሆና በሳቅ ፍርስ ስትል እደርስና ኧረ ማሚ ሰው ጉድ ይልሻል እላታለሁ። ወይ በስመ አብ እቴ ስትገባ አታንኳኳም? ሆሆ አስደነገጥከኝ እኮ ጥላ ቢስ ትልና በሳቅ ፍርስ። አታየውም? ሁለት ድመቶች ተጣልተው የኩሽናውን ዕቃ ጨረሱት። ስኳር ነሽ፣ ሽሮ በርበሬ፣ ድፍትፍትፍት። ሃሃሃ ወይ ጉድ! ጦር ሜዳ ትላለች የተደፋፋውን እያፈሰች። በቃ እናቴ እንዲህ ናት፣ ሳቅ የተመረቀላት። ዛሬም ታዲያ ገና በጠዋቱ ሳቋን ጀመረችው። አብርሽ ደህና አደርክ? ኬኬኬኬ። ሳቋ ለሰላምታ እንኳን ፋታ አልሰጣትም። ፊቷን እየታጠበች ትስቃለች። ቁርስ እየሰራች ብቅ እያለች ትስቃለች። መናገርማ አትችልም። ሳቋ ስለሚቀድማት መናገር አትችልም። አብርሽ ቁርስ ደርሷል። ሃሃሃሃ ሆይ ትስቃለች። ሰሃኑ ከእጇ ሊያመልጣት እስኪደርስ ትስቃለች። እያንዳንዱ ቃሏ ረዥም የሳቅ ጅራት አለው። ኧረ ማሚ አይደብርሽም እንዴ እላታለሁ ብስጭት ብዬ። አይ እኔ እኮ ሆሆሆሆ ያሳቀኝ አብርሽዬ እያቀራረበች አይኖቿን የሞላውን እንባ በክንዷ ትጠርጋለች። በጠዋቱ ይህን የሚያህል ሳቅ። አባቴ ያንኑ ግራ የገባው አንበሳ የመሰለ ፊቱን ይዞ ከመኝታ ቤት ብቅ ይላል። አሁን ማሚ በእጇ የያዘችውን የሻይ ማንቆርቆሪያ እስኪያመልጣት ሳቋ ወሰኑን አልፎ ይንፎለፎላል። ወደ አባቴ እያየች ዛሬም እየጠበቀው ነው ይላል ወገቡን ይዞ። በደንብ ነዋ ትመልስለታለች እናቴ። ጎረቤታችን አቶ ይፍሩ የሚባሉ ሰውዬ አሉ። መኪና አለቻቸው፣ ካለመኖር የማትሻል ክርክስ ያለች ዲኤክስ። ጠዋት ወደ ትምህርት ቤት ስሄድ ይቺን መኪና የመግፋት ጎረቤታዊ ግዴታ አለብኝ። ደግሞ ክብደቷ ባቡር የምገፋ ነው የሚመስለኝ። ካካካካካ ትድና ዝም። እንደገና እንገፋታለን። በዋናነት እኔ ኤልያስና ፍቅሩ ነን የምንገፋው። አቶ ይፍሩ በራሳቸው ላይ ይቆሙና የትም ዓለም ተሰርቶ የማይታወቅ ስፖርት መወራጨት እየሰሩ ሶስታችንን ይጠብቁናል። ዋናው ስራቸው እኛን መጠበቅ ነው። ትምህርት ቤት ለመሄድ በእርሳቸው በር ማለፍ ግዴታ ስለሆነ የትም አናመልጥም። ከዛ ከቤት ስንወጣ ወጣት የነብር ጣት መጣችሁ፣ እስኪ ይቺን ነገር እናስነሳት ይሉና ወደ ግቢያቸው እየመሩ ያስገቡናል። መግፋት ነው ያቺን መኪና። የመኪና ስም ይገዛ። ግፋ ግፋ ግፋ፣ ትንሽ ትንሽ ዝም፣ ተክ 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 ተክ፣ ዝም፣
በል ግፋ አብርሃም፣ ዛሬ ደከም ብለሃል፣ ግፋ እንጂ ግፋ ግፋ። ፈትለክ። አንዳንዴ መኪናዋ ስትፈተለክ በደረታችን መንገዱ ላይ እንለሸልሻለን። አስፋልቱ ላይ እንደለሸለሽን በጉጉት እናያታለን። እየተንተፋተፈች ከሩቅ በኢብሩ ሱቅ ስናልፍ ከወደቅንበት ተነስተን በእፎይታ እጃችንና ልብሳችንን እያራገፍን መንገዳችንን እንቀጥልና በኢብሩ ሱቅ እጥፍ ስንል ያውም አቀበቱ ላይ ቆማ ትጠብቀናለች። ዛሬ ሰይጣኗ መጥቷል፣ ወደዛ ሸጬ ካላረፍኩ እያሉ ይጠብቁናል። ሁልጊዜ ነው የሚሉት። ማን ነው ያበደ ይቺን የሚገዛ አብሮኛን ካልገዛ በስተቀር? ግፋ ግፋ። ታክ 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 ታክ። ዝም። እናቴ ታዲያ የሚያስቃት ይሄ ነው። ቀስ ብላ የቤታችንን መጋረጃ ገለጥ አድርጋ በሳቅ ፍርፍር እያለች የዛሬው ስፖርት ደግሞ ይለያል ትላለች። ከዛም አብርሽዬ ስፖርቱ እኮ ለእናንተም ሳይጠቅም አይቀርም ትልና ፍርስ በሳቅ። ትላም ማታ ታዲያ አባቴ እንዳለ ይሄን ነገር ሰማና ተቆጣ። በቃ ካሁን በኋላ እቸኩላለሁ ይቅርታ ብለ እለፍ። መኪና በመግፋት የተዳከመ ሰውነት ይዞ ትምህርት ቤት ለምን ይሄዳል? እንዳትገፋ። እንደ ጎረቤት 1 ቀን 2 ቀን መተባበር አንድ ነገር ነው። 3 ወር ሙሉ ለምን አያሰራም እንዴ? አያስቅም አለ እናቴን እያየ። እናቴ ወደ ውስጥ ገባች። ልትስቅ እኮ ነው። አታበሳጭም? አባቴ ከልቡ በነገሩ ተቆጥቶ ነበር። እንዴ በሌሊቱም የማንም ደንቆሮ ቆርቆሮ። አብርሃም። አቤት አባባ። ስትገፋ ባይ ውርድ ከራሴ ቸኩያለሁ ብለ እልፍ። እሺ አዎ ይሉኝታ አያስፈልግም። አንዳንዴም እንደ ፈረንጅ ማሰብ ጥሩ ነው። ማንም የወዘፈውን ስንገፋ ነው እድሜያችን የገፋው። ሲቆም ደሃው ይገፋል፣ ሲነሳ የሚንፈላሰስበት ሌላ። እንዳትገፋ። ጅልና ወረቀት የያዘውን አይለቅ። አባቴ እንደመከረኝ አቶ ይፍሩን ይቅርታ ፈተና ስላለብኝ ዛሬ አልገፋለሁትም ብዬ በቀጣይ ቀን አለፍኳቸው። ጓደኞቼም በየራሳቸው ምክንያት አንገፋለሁትም ብለዋል ኖሯል ለካ። ማታ ወደ ቤት ስመለስ ማሚ ገና ስታየኝ ሆዷን ይዛ ሶፋው ላይ ቁጭ ብላ በሳቅ ፍርፍር አለች። የዛሬው ይለያል። ጉዳዩ እንዲህ ነው። እኔ አቶ ይፍሩ ጋር ስነጋገር አባቴና እናቴ በመስኮቱ መጋረጃ ተከልለው ያዩ ነበር። እምቢ ብዬ ሳልፍ አባቴ በልጁ ኮራ። ጎበዝ የኔ አንበሳ፣ እንዲህ ነው። ከዚህ ዕድሜ በይሉንታ ከተሸበበ የማንም መጫወቻ ነው የሚሆነው አለና አሁን አንቺም እስኪወጣልሽ ሳቂ አላት እናቴ። እንኳን ተፈቅዶላት እንዲያው ናት። አባቴም ሳይስቅ አልቀረም። እንደውም ሳይጎነታተሉ አይቀሩም። እናቴና አባቴ ወይ እንዳልዬ የጣድኩት እንቁላል አረረ እያለች እየሳቀች እየተጎነታተሉ እያለ በር ተንኳኳ። እንደምን አደራችሁ? አባቴ በሩን ከፈተ። አቶ ይፍሩ ነበሩ። ስሞታ ሊናገሩ ነው ብለው እናትና አባቴ ሲጠብቁ እንዳለ እባክህ እቺ መኪናዬ ትንሽ አስቸግራኝ የሚገፋልኝ ሰው አጣ፣ ይቅርታ ትተባበረኝ ብለው ጥርፍ። የልጅ ዕዳ ለአባት ሆነቻ ተረቷ ተገልብጣ። መጣው ምን ችግር አለ ደሞ ለጎረቤት ሲል እናቴ መኝታ ቤት ገብታ እስከ ምሳ ሰዓት ሳቀች። ይህን ስትነግረኝ ለመጀመሪያ ጊዜ ከእናቴ ጋር በሳቅ ተወዳደርኩ።
ማታ አባቴ እንዲህ አለኝ፣ አብርሽ ክላስ እንዴት ነው? ጥሩ ነው። ዛሬ ቢሮ ተቀምጬ ሳስበው ማታ የመከርኩ ነገር ልክ አልመሰለኝም። ሶሪ። የትኛው ጉዳይ አባባ? የአቶ ይፍሩ መኪና ጉዳይ። አየህ፣ ትልቅ ሰው ናቸው። በዛ ላይ ልጆቻቸው ውጭ ሀገር ነው ያሉት። ብቸኝነቱም አለ። በባህላችንም ጎረቤት መርዳት ጥሩ ነው። እግዚአብሔርን በመጽሐፈ ምሳሌ ልጄ ሆይ ታላላቆችን አክብር፣ አንተም ባረጀ ጊዜ ትከበራለህና ይላል። እና እስኪያስተካክሏት ድረስ መኪናቸውን ብትገፋላቸው ምንም ማለት አይደለም። ለአንተም ስፖርት ነው አለ ኮስተር ብሎ። ማሚ የሆነውን ሁሉ እንደነገረችኝ አልጠረጠረም ነበር። አይ አባባ፣ በሱ ቤት አሪፍ መሆኑ ነው። በኋላ መኝታ ቤት ሆኜ ማሚ እየሳቀች አንተ ፖለቲከኛ መሰልከኝ እኮ ሃሃሃ ስትል ሰማኋት ለአባቴ። አብረው በሳቅ ፍርስ። አባባ ዕዳውን ለኔ ወርውሮ መሳቅ ጀመረ። እኔም ለምቦጬን ጣልኩ። አባቶቻችን በተለሳለሰች ምክር፣ በተሽሞነሞነች ተረት እነሱ መግፋት ያልቻሏትን ስንት ጣጣ በፍቅር አውርሰውናል። ማሚ እንዳለችውም ፖለቲከኞች እንዲሁን እጥፍ ብለው በቲቪ ፈገግ ሲሉ የምናያቸው የማሚ ሳቅ ይሰማል። እፎይ ምስኪን አብርሽ።